ከዚህ በፊት በሰራነው ቪዲዮ ላይ ነጋዴዎች መስክ ሾፕ ላይ እንዴት ሬጅስተር ማድረግ እንደሚችሉ አሳይተናችሁ ነበር። በዚህ ቪዲዮ ደግሞ የሚሸጡትን እቃዎች እንዴት ለሽያጭ ማቅረብ እንደሚችሉ እናያለን። ሬጅስተር ያላረጋችሁ ነጋዴዎች ከዚህ ቀደም ያለውን ቪዲዮ በማየት ሬጅስተር ማድረግ ትችላላችሁ። ዩዘር ኔም እና ፓስወርድ አስገብታችሁ ሎጊን ካላችሁ በኋላ የምታገኙት የመስክ ሾፕን ሆም ፔጅ ነው። እቃችሁን ለሽያጭ ለማቅረብ የምትገቡት ቬንደር ፓነል የሚለው ኦፕሽን ላይ ነው። እዚህ ውስጥ ከገባችሁ በኋላ የምትመለከቱትን ፔጅ ያመጣላችኋል። እዚህ ላይ ፕሮዳክት የሚል ኦፕሽን አለ። አዲስ ፕሮዳክት ከሆነ ሊስት የምታደርጉት አድኒ ፕሮዳክት የሚለውን ኦፕሽን ትነኩታላችሁ። አድኒ ፕሮዳክት የሚለውን ኦፕሽን ከነካችሁ በኋላ ይህን ፔጅ ታገኙታላችሁ። ሊስት የምታደርጉት ፕሮዳክት ፊዚካል ወይም ዲጂታል ከሆነ እዚህ ጋር ትመርጣላችሁ። ለምሳሌ ፊዚካል የሚለውን ፕሮዳክት መርጠን እዚህኛው ፔጅ ውስጥ ያስገባናል ማለት ነው። እዚህ ላይ ያለው ለሽያጭ የምታቀርቡትን ፕሮዳክት የምትሞሉበት ፎርም ነው። ፕሮዳክት ኔም የፕሮዳክታችሁን ስም እዚህ ጋር ትሞላላችሁ። ከዛ በኋላ ካታጎሪ ላይ ደግሞ ኤሌክትሮኒክስ ወይም ጋጀትስ፣ ፋሽን ኤንድ አፓራል፣ ቢዩቲ፣ ፐርሰናል ኬር የምትሸጡትን እቃ ካታጎሪውን እዚህ ጋር ትመርጣላችሁ ማለት ነው። ሰብ ካታጎሪ የሚለው ላይ ደግሞ ለምሳሌ እዚህ ጋር ፋሽንን ስለመረጥን ሜንስ ክሎዝ፣ ዊሜንስ ክሎዝ፣ ሹዝ ኤንድ አክሰሰሪስ የሚለው ኦፕሽኖች ይመጡልናል። እናንተም እንደመረጣችሁት ካታጎሪ ሰብ ካታጎሪያችሁን እዚህ ጋር ትመርጣላችሁ። እዚህ ጋር የምትመርጡት ደግሞ ዋረንቲ ታይፑን ነው። ስለዚህ ዋረንቲ ታይፓችሁን የእናንተን እዚህ ጋር ሰሌክት ማድረግ ትችላላችሁ። እዚህ ጋር ያለው አለው ፕሮዳክት ኮንዲሽን ማለት ለሽያጭ የምታቀርቡት እቃ አዲስ ወይንም ዩዝድ መሆኑን እዚህ ጋር ታስገባላችሁ። ፕሮዳክት ፕሪ ኦርደር ማለት ደግሞ የምትሸጡት እቃ ለሽያጭ ዝግጁ ነው ወይስ ኦርደር ነው የሚደረገው የሚለውን ኦፕሽን እዚህ ጋር ታስገባላችሁ። ሚኒማም ኦርደር ኳንቲቲ የሚለው ኦፕሽን ከስንት ጀምሮ እቃችሁ መታዘዝ ይችላል። ለምሳሌ ከ3 ጀምሮ ሰው ማዘዝ የሚችል ከሆነ ኳንቲቲያችሁን ታስገባላችሁ። ኤስቲሜትድ ሺፒንግ ታይም የሚለው ኦፕሽን ደግሞ እቃው ከታዘዘ በኋላ በስንት ሰዓት ውስጥ ወይም በስንት ቀን ውስጥ ለደንበኛው መድረስ ይችላል የሚለውን ኦፕሽናችሁን እዚህ ጋር ታስገባላችሁ። ፕሮዳክት ከለር ሳይዝ ለሽያጭ እንደምታቀርቡት እቃ ይለያያል። ስለዚህ ከለሩን እና ሳይዙን ትሞላላችሁ። ፕሮዳክት ሆልሴል ማለት ደግሞ ለሆልሴለሮች የምታቀርቡትን ኳንቲቲ እና የምታደርጉትን ዲስካውንት እዚህ ጋር ታስገቡላችኋላችሁ። ሌላው ፕሮዳክት ሜዠርመንት የሚለው ፕሌስ የምታደርጉት ፕሮዳክት በምንድን ነው የሚለካው የሚለውን እዚህ ጋር ታስገባላችሁ። ዩኒቱንም ታስገባላችሁ ማለት ነው። ማኔጅ ስቶክ የሚለው ኦፕሽን ደግሞ ፕሮዳክታችሁን ኔም፣ ሳይዝ፣ ኳንቲቲ፣ ፕራይስ የምታስገቡበት ኦፕሽን ነው። ሌላው ፕሮዳክት ዲስክሪፕሽን የሚላለ እሱ ላይ ስለ ፕሮዳክታችሁ ተጨማሪ የምታስገቡት ዲስክሪፕሽን ካለ እዚህ ጋራ ታስገባላችሁ ማለት ነው። ከዛ እዚህ ጋራ በመመለስ የፕሮዳክታችሁን ኢሜጅ አፕሎድ ታደርጋላችሁ። ታደርጋላችሁ። ከዛ በኋላ የምትሸጡትን እቃ ከረንት ፕራይስ እዚህ ጋር ታስገቡና ዲስካውንት ካላችሁ ደግሞ ያደረጋችሁትን ዲስካውንት እዚህ ጋር ታስገባላችሁ። በስተመጨረሻ ክሬት ፕሮዳክት ብላችሁ ፕሮዳክታችሁን ክሬት ማድረግ ትችላላችሁ ማለት ነው። ፎርሙን በትክክል ሞልታችሁ እቃችሁን አፕሎድ ካረጋችሁ በኋላ የምታገኙት ኦል ፕሮዳክት የሚለው ኦፕሽን ውስጥ ነው። ስለዚህ እዚህኛው ፔጅ ውስጥ እስከዛሬ ድረስ አፕሎድ ያደረጋችሁትን እቃ ከነ ስታተሳቸው ከነ ኦፕሽናቸው ኤዲት የምታደርጉትን ነገር ካለ ከነ ኤዲቲንግ ኦፕሽኑ ይመጣላችኋል ማለት ነው።